ኢትዮጵያዊ የሆነ ኢትዮጵያዊ ያልሆነም የኢትዮጵያን ታሪክ ሁሉም ሰው ማወቅ አለበት። ኢትዮጵያና ኢስላም ምን አይነት ታሪክ፣ ምን አይነት ሪሌሽን፣ ምን አይነት ግንኙነት አላቸው? ከየትኛው ዘመን ጀምሮ ነው ኢስላም እንዴት ወደ ኢትዮጵያ ገባ? ኢትዮጵያስ ምን አይነት ታሪክ አላት የሚለውን አብረን እናያለን። ረሱል ሰለላሁ ዐለይሂ ወሰለም ምን አሏት ለኢትዮጵያ የሚለውንም ጭምር። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዳሉ ዐለል ኸይሪ ከፋዒሊሂ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ መልካም ነገር የሚያመላክት ሰው ልክ እንደሰራው ሰው ነው አሉ። ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አላህ ወደ መልካም የሚያመላክቱ ሰዎች አላህ ያድርገን። እኔም በተናገርኩት እናንተም በሰማችሁት ባዳመጣችሁት አላህ የምንጠቀም ሰዎች አላህ ያድርገን። ሀገራችን ኢትዮጵያ ኩሩ የምታኮራ ስለሷ ተነግሮ የማያልቅ ብዙ ታሪኮች አሉ። ከመጀመሪያው ልጀምርላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መልእክተኛ ተደርጎ ሳይላኩ በፊት ማን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ከእናትየው በኋላ እንደ እናቴ ማየት ያሏት የትውልደ ኢትዮጵያዊ የሆነች ሴት ናት። ረሱል ሰለላሁ ዐለይሂ ወሰለምን ስታጠባ የነበረው። ስለ ኢትዮጵያ አውርተህ አተናግረህ አጨርስም። ቢላል ኢብኑ ረባህ ሙአዚን የተደረገው ኢትዮጵያዊ ነው። ብዙ ታሪኮች አሉ። ይህን ቪዲዮ በደንብ ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ እያልኩኝ ፕሮግራሜን ንግግሬን እጀምርላችኋለሁ። ይቺ ሀገር በእስልምና ታሪክ ውስጥ የፍትህ ደሴት ተብላ ትጠራለች። የእኩልነት፣ የመሐባ፣ የፍቅር ሀገር ትባላለች። አሁን ብቻ አይደለም፣ ድሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐያት እያሉ ኢነ ፊ አርዲል ሐበሻ ሀገር ውስጥ አሉ ረሱል ሰለላሁ ዐለይሂ ወሰለም እነ ቢልአርዲል ሐበሻ መሊከን ላ ዩዝለሙ ዐንደሁ አሐድ፣ ማንም ሰው እሱ ዘንድ የማይበደልበት ንጉስ አለ። ይህ ንጉስ ማን ነው? ነጃሺ። ምንስ ሰርቶ ነው እንዲህ የተወደሰው? ነጃሺ ሲሞት ረሱል ምን አደረጉ? ረሱል ሰለላሁ ዐለይሂ ወሰለምን ስታጠባ የነበረች እናታችን በረካ ናት። አላህ ጀዛዋን በጀነት አላህ ይክፈላትና ይህ ስለ ታሪኩ ስናወራ ብዙ የማታውቋቸው ግር የሚሏቸው ነገሮች አሉ። ዑለሞች ብዙ ነገር ብለዋል ስለ ኢትዮጵያ። ኢትዮጵያ ማለት ልክ ስሟ ሲጠራ አሁን በኢስላም የበዘች ሀገር ይባላል። በኢስላም የበዘች ሀገር ብቻ አይደለም፣ ኢስላም የበዛባት ሀገር ብቻ አይደለም። እስልምናን ከተቀበለች ቀዳሚ ሀገር አንድ ኢትዮጵያ ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና መልእክተኛ ተደርገው ተልኮ በጨለማ ውስጥ ማንም ሰው እነሱን በመቀበል ከመካ ቁረይሾች ተደብቆ በሚኖሩበት ዘመን እንኳን ረሱል ሰለላሁ ዐለይሂ ወሰለም ኢትዮጵያን ሀገር ለሰላም መዲና ከመጓዛቸው መዲና ከመሰደዳቸው በፊት ወደ ኢትዮጵያ ሂዱ። ኢትዮጵያ የመጡትስ ማን ናቸው? የትኞቹ ሰሓባ ናቸው የመጡት? ይህን ታውቃላችሁ? አብረን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችን ቆዩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ሰሓባዎችን ኢትዮጵያ እንዲጓዙ ወደ ሐበሻ ሀገር እንዲሄዱ ይነግሯቸዋል። ልክ የዛን ሰዓት ሲነገራቸው ሌሊቱን ይወጣሉ። የመጀመሪያ ስደታቸውን ያደረጉት 15 ሰሓቦች ናቸው። ከነዚህ ሰሓቦች መካከል አንድ ትልቅ ዑስማን ኢብኑ አፋን ነው። ከሚስትየው ጋር ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ጋር ነው ወደ ኢትዮጵያ የመጣው። ይህ ብቻ አይደለም። ወደ ኢትዮጵያ ስደት ከጀመሩት መካከል አንድ ታዋቂው አንጋፋው ሰሓባ ጃዕፈር ኢብኑ አብዱል ሙጠሊብ ነው። ጃዕፈር ኢብኑ አብዱል ሙጠሊብ ልክ ሲሞት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ጀነት ውስጥ የጢር ልክ ሲበራ አየሁታል። ማን? ጃዕፈር ኢብኑ አቢ ጣሊብ። ጃዕፈር ኢትዮጵያ መጥቶ ረግጦ ከንጉስ ነጃሺ ጋር አውርቶ ነበር። ታላቁ ሰሓባ ጃዕፈር ኢብኑ አብዱል ሙጠሊብ። ብዙ ማታውቁት ነገር አለ። የረሱል ሰለላሁ ዐለይሂ ወሰለም ንግግር አንዷ በቂ ናት። ኢዝሀቡ ኢላ አርድ ሐበሻ፣ ወደ ሐበሻ ሀገር ሂዱ። ኢነ ቢአርድ ሐበሻ መሊከን ላ ዩዝለሙ ዐንደሁ አሐድ፣ እሳቸው ዘንድ ማንም ሰው ማይበደል አንድ ንጉስ አለ። ያኚ ንጉስ ነጃሺ ናቸው። አላህ ጀነትን ከሳቸው ጋር ይወፍቅ።
ኢንሻአላህ ደስ የሚሉ ታሪኮች አሉ። ኡሙ አይማን ኢትዮጵያዊት ነበረች። ገና ሕፃን እያሉ ያሳደገቻቸው በረካ ወይም ኡሙ አይመን ኢትዮጵያዊ ናት። ረሱል ሰለምን ያጠበች ረሱል ሰለም ሁለተኛ እናቴ ያሏት እናታችን ኡሙ አይመን ናቸው። አላህ ጀነትን ይወፍቃት። ሱብሃንአላህ ወላሂ እስልምና ወደ ኢትዮጵያ ከመምጣቱ በፊት የኢትዮጵያ ፍቅር በነቢዩ ልብ ውስጥ በበረካ አማካኝነት ተተክሎ ነበር። በረካ እናታቸው ነበረች ለረሱል ሰለም። በረካ ኢትዮጵያዊ ናት። ይህ ራሱ ለኢትዮጵያ ትልቅ ኩራት ነው። ስለ ሀገራችን እስልምና እንዴት እንደገባ እንግዲህ ሰሓቦችን ወደ ሐበሻ ሂዱ ልክ ሲሉ ረሱል ሰለም ጭንቅ ውስጥ መከራ ውስጥ ነው ከሙሽሪኮች ጋር እየተጋፉ ከሙሽሪኮች ጋር ስምምነት ውል ሰላም ሳይኖር በፊት ነው ረሱል ሰለም ነፃነታቸውን ሳያገኙ ከቁረይሾች ተደብቆ በሚኖሩበት በዛ በድቅድቅ ጨለማ ኢትዮጵያ መረጧት። ለምን መረጧት? ለአንሃ አርዱን ላ ዩዝለሙ ፊሃ አሐድ ማንም ሰው የማይበደልበት ምድር የተባለች ሀገር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት የተመሰከረላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንም ሰው ያቺን ሀገር እንዳይነካት እሷ ተነስታ እናንተን እስካልነከች ድረስ አንድ ሰው እንዳይነካት የሙስሊሞች መሸሸጊያ የሙስሊሞች ማረፊያ ሙስሊሞች መጠጊያ ሲያጡ መጠጊያ ያገኙበት ሀገር ናት ያቺ ሀገር። ለዚህ ነው ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ ለኑበዊአነሁም ፊዱንያ ሐሰና። ወለዚነ ሃጀሩ ፊላህ ለአላህ ብለው የተጓዙ ለአላህ ብለው የተሰደዱ ይላል አላህ በቁርአን። ለኑበዊአነሁም ፊዱንያ ሐሰና መልካምን የሆነን ቦታን መሸሸጊያ እንሰጣቸዋለን አለ። ከዛች መልካም መሸሸጊያ ሙስሊሞች ሂጅራ ያደረጉባት ሀገር የተሰደዱባት ሀገራችን ኢትዮጵያ ናት። እስኪ ኢትዮጵያዊ በመሆን አልሐምዱሊላህ ወላሂ ያኮራል። ሙስሊም ያከበረች ሙስሊምን አቅፋ የተከበረች ዛሬ አሁን ያለችው ኢስላም የተመሰረተችው የተውሂድ የፍቅር ያኒ የዛኔ የመጡት ሰሃቦች የመሰረቱት መሰረተ ድንጋይ የጣሉት ሰሃቦች ናቸው። እነ ጃዕፈር ብን አቡ ጣሊብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ሳትቀር ወደዚች ሀገር መጣለች። ኢትዮጵያ የዛኔ ልክ ወደዚህ ለመሰደድ ሲሉ ሙሽሪኮች ምን ያደርጋሉ? እነሱ የሚወጡበትን ቀን የሚወጡበትን ሌሊት ያውቃሉ፣ ያጠናሉ። ካጠኑ በኋላ እንዳይወጡ ይከታተሏቸዋል። ወዴት እንዳይወጡ? ወደ ኢትዮጵያ እንዳይሰደዱ። የሚሰደዱት በፈረስ ብዙ ቁረይሾች ሰላዮች ይመደባሉ በየመንደሩ። እኚህ ሰዎች መች እንደሚወጡ ለማወቅ እንዳይወጡ ሊገሏቸው፣ ሊያግቷቸው፣ ሊያስሯቸው። ለምን? ይህን ዲን ይዞ እንዳያስፋፉ። ሱብሃንአላህ እስልምና ዛሬ እኛ ዘንድ ሲደርስ እንደ ቀልድ ወደዚህ ሀገር አልመጣም። ወደዚህ ሀገር ብቻ አይደለም እንደ ቀልድ አልተስፋፋም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት መስዋዕትነት ከፍለዋል፣ ተሰደዋል፣ ተቸግረዋል፣ ተርበዋል። ለየትኛው? ለምን ብሎ ለሆዳቸው ብሎ አይደለም፣ ለቤተሰቦቻቸው ብሎ አይደለም፣ ለዲን አልኢስላም ቅድሚያ ዲን ከስጋ ከነፍስያ ከፍላጎትህ አንተን ከሚያስፈልግህ የእያንዳንዱ ነገር ዲንህ መቅደም አለበት። ያኔ ሰሃቦች ወደዚህ ሲሰደዱ ሁሉ ነገራቸውን ትቶ ንብረታቸውን ትቶ ቤተሰቦቻቸውን ትቶ ሀብት ያላቸውን የእያንዳንዱ ነገር ትቶ ወዴት? ወደ ኢትዮጵያ ለመሰደድ ወሰኑ። የዛች ሌሊት እንኳን ሰላማቸውን አግኝቶ በሰላም እንዳይደርሱ ወደዚች ሀገር ሲያሰቃዩአቸው ነበር። ለምን? ምክንያቱም እንግዲህ ኢትዮጵያ ሂዶ ሰላማቸውን ነፃነታቸውን እንዳያገኙ ነው። እኚህ እነሱን እንዲከታተሉ የተመደቡ ሰዎች ሳያውቋቸው አምልጧቸው በቀይ ባህር አድርጎ ወደ ኢትዮጵያ ጉዞ ይጀምራሉ። ወደ ኢትዮጵያ ጉዞ የጀመሩት 15ቱ ሰሃቦች በመከራ በስቃይ በፍራቻ መንገድ ላይ እንያዝ ይሁን እያሉ ወደ ሐበሻ ጉዞአቸውን ይጀምራሉ። ቁረይሾች ሙሽሪኮች ይሰማሉ ወደ ኢትዮጵያ መግባታቸውን። ኢትዮጵያ ሲገቡ ተደብቆ ይቀመጣሉ። ኢትዮጵያ ከገቡ ሰዎች መካከል አንድ ጃዕፈር ብን አቡ ጣሊብ በዋነኛነት፣ ሌላም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ከባለቤቷ ዑስማን ጋር ነበሩ። እኚህ ታላላቅ ሰሃቦች አላህ
እንግዲህ ሪድዋኑላህ ዐለይሂም አላህ የተደሰተባቸው ሰሐቦች ናቸው። ነገ እኛንም ከነሱ ጋር ጀነትን የሚወፈቁ ሰዎች አላህ ያደርገንና በደንብ ተከታተሉ። ቁረይሾች ምን ያደርጋሉ? ስለ ሀገራችን ሁላችንም ማወቅ አለብን። የሀገራችንን ፍቅር የሀገራችንን እንደምንወደው ያክል ዲነል ኢስላም እንደ ቀልድ እዚህ መጥቶ አልደረሰም። ዲነል ኢስላም እንደ ቀልድ እዚህ አልደረሰም። ዲን ብዙ መስዋዕትነት ተከፍሎለት ነው። እኛ ዛሬ የምንቀልድበት ዲን መሆን የለበትም። ቦታውን ክብሩ የምናወርደው ዲን መሆን የለበትም። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳስከበሩት፣ ሰሐቦች እንዳስከበሩት፣ አቡበከር ስዲቅ ይሄን ዲን እንዳስጠራው፣ ዑመር ብን ኸጣብ ይሄን ዲን እንዳስጠራው እኛም ዲኑን የሚያስጠራ ዲኑን ባለበት የሚጠብቁ ከሐራም የሚከላከሉ ከጠላት የሚከላከሉ ሰዎች ሙስሊሞች አደራ ተቀባዮች መሆን አለብን። ለዚህ ነው ታሪኮቻችንን በደንብ ማወቅ ያለብን። የዚህን ሰዓት ሙሽሪኮች ይሰማሉ። ምንድን የሰሙት? ኢትዮጵያውያን እኚህ የተሰደዱት ሙስሊሞች ኢትዮጵያ ገብቶ በሰላም እንደተቀመጡ እንዳረፉ ሲያውቁ ይናደዳሉ። ስጦታ ይዞ ይመጣል። አምር ኢብኑል ዓስ የሙሽሪክ መልእክተኛ ተደርጎ ይመጣል። ማን ጋር? ታላቁ ንጉስ ነጃሺ ጋር ይመጣል። ብዙ ስጦታዎችን ወርቆችን ይዞ መጣ። ያ አምር ይሄ ምንድን ይዘህ የመጣኸው? ስጦታ ነው ንጉስ ሆይ ይላቸዋል። ነጃሺ ብዙ መከራ ውስጥ ያለፉ ድሮ በባርነት ዘመን ውስጥ ያለፉ ሰው ስለሆኑ እሳቸው በጉቦ በምን ነገር የሚታለሉ ሰው አይደሉም። የአሁን ዘመን ሰው አይደሉም። እሳቸው ከባድ ሰው ናቸው። አላህ ሂዳያ ወፈቃቸው። አላህ ጥሩ መሪ አድርጎ የፈጠራቸው ነው። በመልካምነት ልብ የተፈጠሩ ታላቅ መሪ ናቸው። የዚህ ሰዓት ይህን ስጦታ ለምንድን ያመጣኸው የሚል ጥያቄ ይቀርባል። እናንተ ሀገር እኛን ሀገር በጥብጠው ሰውና ሰውን አጣልተው ጎረቤትና ጎረቤትን አጣልተው ቤተሰብና ልጅና እናትን አለያይተው የመጡ ወደ አንተ ሀገር የተሰደዱ በሰላም የኖሩ ያሉ ሰዎች አሉ ይላል። ለማን? ለንጉስ ነጃሺ። ነጃሺ የዚህን ሰዓት አስጠራቸው። ማንን? እነ ጃዕፈር እነ አቡ ጣሊብን ሰሐቦቹ ይጠራሉ። ማን ጋር? ንጉስ ነጃሺ ጋር። የዚህን ሰዓት ልክ ንጉስ ነጃሺ ጋር ሲገቡ ድሮ የተለመደው ለንጉሱ ማጎንበስ ነው። አልሙስሊም ሙስሊሞች ደግሞ ላ የስጁዱነ ኢላ ሊላህ ወላ የርካዑነ ሊአሐድ። ሙስሊም ለማንም አያጎነብስም። ሙስሊም ለማንም ዝቅ አይልም። ጃዕፈር ብን አቡ ጣሊብ ልክ ንጉሱ ጋር ሲገባ ሰላምታን ብቻ አቀረበ፣ አላጎነበሰም። አያችሁ ሆይ ንጉስ አለ አምር፣ አያጎነብሱም። የሆኑ ቲቢተኛ ናቸው፣ እልከኛ ናቸው፣ እልህ አለባቸው። የእኛን ባህል ለማፍረስ የመጡ ሰዎች ናቸው አሉ አምር ኢብኑል ዓስ። እሱ ብቻ አይደለም፣ እናንተ የምትገዙትን መርየምን እነሱ ኢሳን የአላህ ባሪያው ነው የሚሉት አላቸው። ተናደዱ። ንጉስ አምላክ ነው። የዛኔ ነጃሺ መርየም እና ኢሳ ትልቅ ቦታ አላቸው። ጃዕፈርን ተውሽ የሱን አምርን ተዋሉና ያ ጃዕፈር ምን እስኪ ጃዕፈር ንገረን፣ ወማ ዲኑኩም ምንድነው እምነታችሁ? ማን ነው? ወመን ሁወ ሙሐመድ የእናንተ መልእክተኛስ ማን ነው ብሎ ንጉስ ነጃሺ በተረጋጋ መንፈስ ይጠይቃል። በደንብ አዳምጡ። ሱብሃንአላህ የብዙ ታሪክ ባለቤት ነን። ማን? እኛ ኢትዮጵያውያን አልሐምዱሊላህ የምኮራበት ታሪክ ስላለን ማለት ነው። ጃዕፈር ልክ ንግግር ይጀምርና ጃዕፈር ምን ይላል? እኛ በአላህ እናምናለን። አላህ ማለት አለዚ ኸለቀ ሰማዋት ወልአርድ ሰማይና ምድርን የፈጠረ እኛን ሁሉ የፈጠረን። ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንታ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ። ብዙ ነገር ካለ በኋላ እኛን የተለያየ አድርጎም አላህ ፈጠረን። ሁላችንም ደግሞ የሚያኖረን የሚገለን አላህ ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የእሱ መልእክተኛ ናቸው። ከብዙ ነቢያቶች አሉ፣ ብዙ መልእክተኞች ተልከዋሉ። ከነዚህ ሁሉ መልእክተኞች ደግሞ አላህ ደረጃቸውን ከፍ ያደረገው ነቢይ
አንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኢነሁ ላ የንጥቁ ዐኒል ሀዋ ዋሽቶ አያውቅም። የቁረይሽ ጎሳ ነው። እንዲህ ነው ይዞ የመጣው ዲን ሰውን መከባበርን፣ መፋቀርን፣ ቤተሰብ መለያየትን ሳይሆን ዝምድናን መቀጠልን። ስለ ዲን አልኢስላም ብዙ ተብሎ የማያልቅ ነገራቶች አሉ። እንግዲህ ጃዕፈር ለንጉስ ነጃሺ ይናገራል። ነጃሺ ከሰማ በኋላ ምን ይላሉ? እስኪ ስለ መርያም ስለ ዒሳ ምን ትላለህ? ጃዕፈር ዲናችሁ ምን ይላል ብሎ ይጠይቋቸዋል። ጃዕፈር ምን ይላል? ቁርአንን ይቀርባቸዋል። ካፍ ሃያ ዓይን ሷድ ዚክሩ ረሕመቲ ረቢከ ዓብደሁ ዘከርያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሀነ አልዐዝሙ ሚኒ ወሽተዐለ አልረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቂያ። ብዙ ስለ ነቢዩላህ ዒሳ ሲናገር ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ፣ መርየም ማለት አላህ ስብሓነሁ ወተዓላ ነፍቶባት እንድታረግዝ ያለ ባል ወይም ደግሞ ማንም ሰው ሳይነካት ዒሳን እንድታረግዝ አደረጋት። ዒሳ ማለት የአላህ መልእክተኛ ነው። ዒሳ የአላህ ታማኝ የአላህ ተወዳጅ አሁንም አልሞተም፣ አልተሰቀለም። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል ቁርአን። አልተገደሉም፣ አልሞቱም። ወላኪን ሹቢሀ ለሁም ግን አላህ አስመሰለባቸው። ዒሳ የተሰቀለ አድርጎ አሳያቸው እንጂ ዒሳ አሁን ሰማይ ላይ ነው ያለው፣ የውመል ቂያማ ጊዜ የሚወርድ ነው። ዒሳ የአላህ ባሪያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያ ናቸው። የአላህ ሩሱሎች መልእክተኞች ናቸው። በሺረን ወነዚራ ሊያስፈራሩና ሊያስደስቱ፣ በመልካም ሊያዙ፣ በመልካም ሊመሩ የተላኩ ነቢይ እንጂ የሚመለኩ አይደለም። መርየም ደግሞ ቁርአን በማንም ስም ያልተሰየመው በእናታችን መርየም ስም ተሰይመዋል። መርየም ትልቅ ቦታ አላት በእስልምና። አላህ ስብሓነሁ ወተዓላ ያሳለፈችውን ስቃይ ያሳለፈችውን መከራ፣ ዒሳን እንዴት እንደወለደች፣ ነቢዩላህ ዒሳን እንዴት እንዳረገዘች በቁርአን ይናገራል ብሎ ስለ ነቢዩላህ ዒሳ ስለ መርየም ብዙ ይተነትናል። የዚህን ሰዓት ማን ንጉሥ ነጃሺ ይማረካል። ይሄ ነው እንደ እስልምና ለታናሽ ሚያዝን ጎረቤት ሚያከብር እንዲህ። ይሄ እውነትም ከኛ ጋር ይቀራረባል፣ ከኛ ጋር እኮ አይለያይም። እሺ አምር እኚህን ሰዎች አንተ ለምን ፈለክ? እኔ ማለቃቸው ከሆነስ አለ። ንጉሥ ነጃሺ ተማረኩ፣ ተደመሙ። በማን? በና ሰሓቦች። እሺ ደግሞ ለምን ወደ እኔ መጣችሁ? ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እዝሀቡ ኢላ አርድል ሐበሻ አሉን። ወደ ሐበሻ ሀገር ሂዱ። ኢነሁ እዛ ሀገር ያለው መሊክ ንጉሥ ላ ዩዝለሙ ዐንደሁ አሐድ፣ ማንም ሰው እሱ ዘንድ የማይበደልበት ንጉሥ አለ። ማንም ሰው እሱ ዘንድ አይበደልም ስላሉን ነው ወደ አንተ የመጠነው ይሉታል። ንጉሥ ነጃሺም እውነት ነው፣ ማንም ሰው ወደ ማይበደልበት ወደ ሰላም ፍቅር የሆነች ሀገር ነው የመጣችሁት ብሎ ይቀበላሉ። ያ አምር ይላሉ። ወደ አምር ይዞሩና ወላሂ በአላህ እምላለሁ አሉ፣ አንተ የፈለግከውን ያህል ወርቅ ይዘህ ብትመጣ አሉት። ከዚህ በኋላ ያለውን በቀጣይ ቪዲዮ ነግራችኋለሁ። በደንብ ሼር